ሰላም ጤና ይስጥልን እንዲሁም ሰነበታችሁ። እንኳን ወደ ቶን ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ ላይክ ያደረጋችሁ አበረታቱኝ። እንዲሁም ሰብስክራይብ ላይክ እያደረጋችሁ የምታበረታቱኝ አመሰግናለሁ። ዛሬ ደግሞ በብስኩት አሰራር መጥቻለሁ። ከቤታችን በትንሽዬ ግብአት እንዴት አድርገን ነው እንደዚህ የሚያምረውን ብስኩት የምናዘጋጅ አብረን የምናዘጋጅ ይሆናል። ወደ አሰራሩ እንሂድ ማለት ነው። የሚያስፈልጉ ነገሮች መፍጫ ማሽን፣ የገበታ ቅቤ ወይንም ዝብዳ፣ ግራሙን ጨምሩት እናንተ ወይም ቀንሱት። ከዛ ደግሞ የተፈጨ ሱካር፣ ከዛውን በደንብ አድርገን እንመታዋለን እንፈጨዋለን ማለት ነው። በደንብ ነው መዋሃድ አለበት። ስኳርና ቅቤውን በዚህ መልኩ ከፈጨን በኋላ ደግሞ 3 እንቁላል እንጠቀማለን ማለት ነው። እኔ ግብአቱን ጨመር አድርጌ ነው የምሰራ። እንቁላል ደግሞ ቢጫውን ብቻ ነው መጠቀም ያለብን። ከዛ በደንብ አድርገን እናዋህደዋለን። ከዛ ደግሞ ፊኔሊያ በሾርባ ማንኪያ 2 እኔ ተጠቅሜያለሁ። እናንተ ግብአቱን መጨመርን መቀነስም ትችላላችሁ ብያለሁ ከመጀመሪያው ነው። እኔ ያው በዛ አድርጌ ነው ሁሌ የምሰራ ማንኛውም ነገር ስሰራ ማለት ነው። አያችሁት እንዴት እንደሚያምር። አሁን ደግሞ ዱቄት ጨምርበታለሁ። ዱቄቱን አንድ ላይ ማድረግ የለብንም። ከዛ ትንሽዬ ጨው እንጨምርበታለን። ከዛ እንፈጫለን። አሁንም መፍጫውን ግን ላይታያችሁ ይችላል። እናንተ ከቤታችሁ ባላችሁበት ፍጩት ማለት ነው። ሞር ግን የዚህ አይነት ቢሆን ኖሮ ጥሩ ነበረ። አሁንም ዱቄት ጨመርኩበት። ከዛ አሁንም ፈጨዋለሁ ማለት ነው። የቡሆ መፍጫ ካላ ያለና እሱ ቢኖር ጥሩ ነው። አያችሁት አሁን ፈጭቼ ጨርሻለሁ። በጣም ለስላሳ ነው። እዩት። ባይዘዌይ ቅቤው ከረር ለብቻው እንትን ይላል ያወጣል። አሁን እዚህ ጋር ቅርጽ ከማወጣበት ወይንም ዲዛይን ከማወጣበት ውስጥ ጨምሬበታለሁ። እናንተ ዲዛይን ነገር ከሌላችሁ በፌስታል ተጠቀሙት ማለት ነው። በዚህ መልኩ ባትራዬ ላይ አደርጋለሁ ማለት ነው። እናንተ ደግሞ ባትራ ላይ ወይም ዝብዳ ያለ ደግሞ የዝብዳ ወረቃ ተጠቀሙት ማለት ነው። የዲዛይን ማውጫው ደግሞ ከሁሉም ሱቅ አለ፣ ከእቃ ሱቅ ማለት ነው። የምትፈልጉት ደግሞ ካላችሁ በኮሜንት አሳውቁልኝ፣ ቪዲዮ ሰራለሁ ማለት ነው። ይሄኛው ደግሞ የቾኮሌቱ ነው። ከላይ ጨመርኩት ትንሽዬ የቾኮሌት ዱቄት እና ትንሽዬ እንትና በዚህ መልኩ ዲዛይኑን ሁለቱንም አውጥቻለሁ ማለት ነው። አሁን ወደ ፍሮን አስገባለሁ። ፍሮን ደግሞ ለአይነታች ነው የምከፍተው። 80 ዲግሪ ላይ ያደርጋለሁ። ከዛ 45 ላይ ሲሆን አጠፋዋለሁ ማለት ነው። በዚህ መልኩ ጨርሻለሁ። እዩት እንዴት እንደሚያምር። ከቤታችን በቀላሉ መንገድ እንደዚህ አድርገን ማዘጋጀት እንችላለን ማለት ነው። እዩት በጣም ነው የሚያምረው። እኔ የሰራሁት በሁለት አይነት ከረል ነው። በ3ም በ4ም መስራት ይቻላል ማለት ነው። እናንተ ደግሞ ባላችሁ ከረል ተጠቅማችሁ ስሩት ማለት ነው። በጣም ነው የሚያምረው። በጣም ቀላል ነው። ከቤታችሁ ሞክሩት። ውጭ ላይ ሲገዛ አሁን በጣም ውድ ነው። ከዛ እንደዚህ በዛ አድርጋችሁ ሰርታችሁ እስከ 7 ቀን 8 ቀን 7 ቀን መቆየት ይችላል ማለት ነው። ውጭ ላይ መግዛት አያስፈልገንም ማለት ነው።
ስናስቀምጥ ደግሞ በፔስታል ነው ቋጥረን የምናስቀምጥ። ለምሳሌ አሁን ለአንድ ቀን የምትሆነው ለብቻ ቋጥረን እናስቀምጣለን። ያላ ደግሞ በፕላስቲክ ሳህን፣ የጎማ ሳህን ከዛ ውስጥ ቀን የቀነስን ማስቀመጥ ይኖርብናል ማለት ነው። እንደዛ ሲሆን አይበላሽም፣ ጣዕሙም አይሄድም። ከላይ ደግሞ ትንሽዬ ስኳር ፈጭታችሁ ስትጨምሩት ደግሞ በጣም ነው የሚያምረው። ቡና ጋራም ሻይ ጋራም መጠቀም ትችላላችሁ። እንግዳ ሲመጣ ይሁን ራሱ ይሄን ማቅረብ ትችላላችሁ ማለት ነው። በጣም ነው የሚያምረው። የእውነት ራሱ ውጭ ላይ የሚገዛው እንደዚህ አያምርም ማለት ነው። ያው ሙያዬን በጣም ወደዋለሁ በነገራችን ላይ። እናንተ ሞክሩትና ሙያችሁን ደግሞ እዩት ማለት ነው። እኔ ያው መጀመሪያ ቀን ስሰራ እንደዚህ አያምርም ነበረ። ከምር እውነቴን ነው። ሁለተኛ ላይ ቀን ነው በደንብ አድርጌ የሰራሁት ማለት ነው። እና ሁላችንም የሆነ ነገር ስንሰራ መጀመሪያ ላይ አያምርም ማለት ነው። ሁለተኛ ላይ ነው ሞር በጣም ያማረ የሚመጣ። ሶስተኛ ላይ ደግሞ አንደኛ ይሆናል ማለት ነው። እና ሁላችሁ ሞክሩት በየቤታችሁ። ግብአቱን ያው መጀመሪያ ቀን ስትሰሩ ግብአቱን በዛ አታድርጉት፣ በትንሽ የሞክሩት ማለት ነው። እኔ ያው መጀመሪያ ላይ ሞከርኩት በግማሽ ኪሎ ዱቄት ነበረ። ዛሬ ግን በዛ አድርጌ ነው የሰራሁትና በትንሽዬ ሞክራችሁ ሁለተኛ ዙር ላይ ደግሞ በዛ አድርጋችሁ ስሩት ማለት ነው። ከረል ደግሞ የግድ ያው እኔ የጠቀምኩት ሁለት አይነት ስለሆነ እናንተ በአንድም ብቻ መጠቀም ትችላላችሁ። እኛ ቤት ሞር ደግሞ በጣም የሚወዱት የቾኮሌት ነው። ለዛ ነው የቾኮሌቱን የጨመርኩበት። ሁላችሁም ሞክሩት ከቤታችሁ። በጣም ነው የሚጥመው፣ በጣም ነው የሚያምረው። እና በዚህ መልኩ በቀላሉ ከቤታችን አዘጋጅተን መጠቀም እንችላለን። ሁላችሁም ሞክሩት፣ ቀላል ነው። ሌላ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ በኮመንት አስቀምጡልኝ። ላይክ እንዳትረሱ፣ አበረታቱኝ። ሁላችሁንም የምትከታተሉኝ የምታበረታቱኝ አመሰግናለሁ። እግዚአብሔር ይስጥልን። ሀገራችን እግዚአብሔር አምላክ ሰላም ያደርግልን። እኛም ደግሞ በያለንበት ቦታ እግዚአብሔር አምላክ ሁላችንም ይጠብቀን። ላይክ ያረጋችሁ እንዳትረሱ። በኮመንትም እንድሰራላችሁ የምትፈልጉት ነገር ካለ አስቀምጡልኝ። አብራችሁ የነበርኩኝ ትሁን ነኝ። በቀጣይ ደግሞ በሌላ ስራ እስከምመጣ ድረስ መልካም ሳምንት፣ መልካም ቆይታ ይሆንላችሁ። ሳትወጡ በፊት ላይክ ያረጋችሁ እና ደግሞ አበረታቱኝ። ስለተከታተላችሁኝ ሁላችሁንም አመሰግናለሁ። ላይክ ያረጋችሁ ኮመንትም እንደዚህ እንዳትረሱ። አብራችሁ የነበርኩኝ ትሁን ነኝ። በቀጣይ ሳምንት እስከምመጣ ድረስ መልካም ሳምንት ይሆንላችሁ። በያለንበት ቦታ እግዚአብሔር አምላክ ይጠብቀን። የፈጣሪ ሰላምታ ከሁላችን ጋር ይሁን። እህት ወንድሞቼ መልካም ሳምንት። ባይ ባይ።